ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አዋሱንታን ነአን ጽሎ አያናን እስቲ ጾርሳን አማኖስ ክቡር መጋቤ ሰናያት ያዕቆብ ደስታ የኦርቶዶክስ ተዋሕዶ ቤተክርስቲያን በጋሞና አካባቢው ዞኖችና ወረዳዎች ሀገረ ስብከት ዋና ጸሐፊ ክቡር አባታችን መላከ ገነት አባ ወልደ ማርያም ባየ የዚሁ ሀገረ ስብከት የሰበካ ጉባኤ ማደራጃ መምሪያ ዋና ኃላፊ ክቡር አባታችን መላከ ልዑል መምህር ቃለ ጽድቅ የዚሁ ታላቅና ታሪካዊ አንጋፋ ሀገረ ስብከት የትምህርትና ማሰልጠኛ ክፍል ኃላፊ የዚህ ታላቅ ደብር ዋና አስተዳዳሪ መላከ ስብሐት መምህር ቀለመ ወርቅ ተወዳጁ መጋቤ ጥበብ የጫኖ ደብረ ጽጌ ቅድስት ማርያም ቤተ መቅደስ ዋና አስተዳዳሪ ክቡር አባታችን መላከ ብስራት መኮንን እሸቱ የታሪካዊውና የተወዳጁ የኢትዮጵያው በረከት የምእመናን ወዳጅ ሰው ሆነው እንደ ሰማያውያን መላእክት ክንፍ ከተሰጣቸው ቅዱሳን መካከል የከተማችን ጌጥ ሆነው ያሸበረቁ ጻድቁ አባታችን የአቡነ ተክለ ሃይማኖት ቤተ መቅደስ ዋና አስተዳዳሪ ክቡራን ሊቃውንተ ቤተ ክርስቲያን አበው ካህናት፣ አኀው ዲያቆናት፣ የተወደዳችሁ የሰንበት ትምህርት ቤት ወጣቶች፣ ማህበረ ምእመናንና ምእመናት፣ ወራዞትና ሕፃናት ሁላችሁ እንደምን አደራችሁ? እንደምን ሰነበታችሁ? እንደምን አላችሁ? እግዚአብሔር ይመስገን ብለን ስሙን እንድንጠራ ይህንን ጊዜ ባርኮና ቀድሶ የሰጠን እድሜ ለንስሐ ዘመን ለፍስሐ ያደለን ኃጢአት በደላችንን ርኩሰት ግድፈታችንን አይቶ ሳያጠፋን በምህረት አደባባዩ በቅድስና ዙፋን የሰበሰበን ደጉና ጻድቁ ንጹሕና በጎው አምላካችን እግዚአብሔር ክብር ምስጋና ይግባው። እግዚአብሔር ለምን ለማዳን ሲፈቅድ ከሰማይ የወረደባት የክርስቶስ ዙፋን የእኛን ሥጋ ገንዘቡ እንዲያደርግ የተዋህዶ መገለጫ የሆነች እናታችን አዝላ የተሰደደች ታቅፋ ሀገር ጥላ የወጣች በአንድ ልጇ ምክንያት የግብጾችን በረሃ የተንከራተተች እማ አምላክ ወላዲተ አምላክ ድንግል ማርያም ጣዕሟ ካንደበታችን ፍቅሯ በልቦናችን ይደርብን። እንደ እግዚአብሔር መልካም ፈቃድ አጠር ላለ ደቂቃ ሕሊናችንን ሰብስበን አእምሮአችንን ለእግዚአብሔር ሰጥተን ጥቂት የእግዚአብሔር ቃል እንሰማለን። እግዚአብሔር መንፈስ ቅዱስ ለሁላችንም አይነ ልቦናችንን ያብራልን። ወመዊቶ ሄሮድስ ናሁ መልአከ እግዚአብሔር አስተርአዮ በሕልም ለዮሴፍ በግብፅ እንዘ ይብል ተንስ ንሳ ሕፃነ ወእሞ ወሁር ውስተ ምድረ እስራኤል ሕፃኑንና እናቱን ይዘህ ወደ እስራኤል ተመለስ። እስኪ ሁላችሁም ይህንን ቃል በሉ። ሕፃኑንና ድገሙት። እናቱን ይዘህ
ወደ እስራኤል ተመለስ። ወዴት? ማንን ይዘ? ሕፃኑንና እናቱን ይዘ ወደ እስራኤል ምን በል? ተመለስ። በዚህ ርዕስ ለተወሰነ ደቂቃ እንማራለን። የርዕሱ መሰረታዊ ዓላማ የክርስቶስን ወደ ግብጽ መሰደድና የመልአኩን ተልእኮ የድንግል ማርያምን ድርሻ አይተን ትምህርታችንን እንጠቀልላለን። በጋሙኛ ቋንቋ ሲተረጎም ጾሳ ኬታንቻ ገብርኤልይ ዮሴፍስ አሁሞን ቆንጭደስ አሁሞን ቤትደስ ቤትዲ ዮሴፍስ ኪታይምደስ አዮኔ ና ኢየሱሳ ኦይከዳ እስራኤል ቤታ ሲማ ሕፃኑንና እናቱን ይዘ ወደ እስራኤል ምድር ተመለስ አለው። ይህ ቃል የመልአክ ቃል ነው። ይህ ቃል ወደ ግብጽ ከመሰደዱ አስቀድሞ መልአኩ እንዲሰደድ ነግሮታል። እዚያው የማቴዎስ ወንጌል ምዕራፍ 2 ከቁጥር 1 ላይ ስትመለከቱ ሄሮድስ ሕፃኑን ሊገለው ይፈልጋልና ሕፃኑንና እናቱን ይዘ ወደ ግብጽ ሽሽ አለው። ክርስቲያኖች ይሄ መልአክ ከድንግል ማርያም ጋር፣ ይሄን መልአክ ከኢየሱስ ክርስቶስ ጋር፣ ይሄን መልአክ በአዲስ ኪዳን በስፋት የምንመለከተው ተወዳጅ፣ ድንቅ፣ ረዳት፣ ፈጣን፣ አጋዥ የሆነ መልአክ ነው ቅዱስ ገብርኤል። በረከቱ ለሁላችንም ይድረሰን። ክርስቲያኖች ታዲያ ይሄ ተወዳጅና ደግ መልአክ ቅዱስ ገብርኤል የጌታ አገልጋይ ስለሆነ ክርስቶስ ያለ ጊዜው በሄሮድስ እጅ እንዲሞት ስለማይፈልግ መልአኩ መጣና ሄሮድስ ሕፃኑን ሊገለው ይፈልጋል አለ። ሕፃኑ እንዲገደል የተፈለገበት ምክንያት የአይሁድ ንጉሥ ነው ስለተባለ ብቻ ነው። ከቃሉ ጋር ናችሁ? ብዙ ሕፃን ተወልዷል። ብዙ ሰው ይወለዳል። ብዙ ሕፃናት ይወለዳሉ። ክርስቲያኖች አስተውሉ። ብዙ ሕፃናት ይወለዳሉ። ግን ክብር ይግባው በመልአኩ ብስራት ያለ ዘራ ብእሲ ከድንግል ማርያም የተወለደው ኢየሱስ ክርስቶስ ሰው ብቻ አይደለም፣ አምላክ ነው። አምላክ ብቻ አይደለም፣ ንጉሥ ነው። ክብር ምስጋና ለእሱ ይሁንለት። ንጉሥ መሆኑ ክርስቲያኖች ንጉሥ መሆኑ ሄሮድስን አስደነገጠው። ወታው ኢየሩሳሌም ክርስቶስ ንጉሥ ሆኖ በመወለዱ ሄሮድስና በሄሮድስ ጋር አብረው የነበሩ የኢየሩሳሌም ሰዎች ታወኩ ይላል። እናንተ ለካ ስልጣን ረፍት ይነሳል። ዛሬም ዓለማችንን ረፍት እየነሳ የሚያጋድለን ደም ያፋሰሰን ስልጣን አይሆን ይቀራል ብላችሁ ነው? መድኃኔዓለም አእምሯችንን እና ህሊናችንን ካልፈወሰው ደሙ የሚቆም አይመስልም። ጥላቻ ሰልጥኗል። መንፈሳዊነት ቀንሷል። ስብዕና ጠፍቷል። ክርስትና ጎሏል። መድኃኔዓለም መንፈሳዊ ጸጋችንን ይጨምርልን። እባካችሁ አመስግኑት እሱን። በጉድለት ያኖረን፣ በማጣት የሰበሰበን የእያንዳንዳችንን ጭንቀትና የኑሮ ችግሮቻችንን ሳይሆን የሱ ምሕረት እየበዛልን ብቻ በጸጋውና በምሕረቱ ያኖረን ማን ይመስገን? ኧረ ክብር ለሱ ለአምላካችን። ሄሮድስን ያስጨነቀው ስልጣኑ ነው፣ ግን አላወቀም። ክርስቶስ የምድር ገዢ ብቻ ይመስለው ስለነበረ ለስልጣኑ ሲል 144,000 ሕፃናት አስገደለ። ከቃሉ ጋር ናችሁ? 144,000 ሕፃናት ከዕለት እስከ 2 ዓመት የሆኑ ሕፃናትን ሰብስቡልኝ አለ። በማርና በወተት በተሻለ ነገር አሳድጋለሁ ብሎ አሰበ። ክርስቲያኖች አስተውሉ። ያለ እግዚአብሔር ፈቃድ መንገስም መክበርም መኖርም መደሰትም ያለ እግዚአብሔር ፈቃድ የምንሻውን ማግኘት አንችልም። ክርስቲያኖች የሮጠ ሁሉ ያለ እግዚአብሔር ፈቃድ አያመልጥም። የታገለ ሁሉ ያለ እግዚአብሔር ፈቃድ አይጥልም። ሰው መጣል የሚችለው ማን ሲፈቅድለት? ዝም ብለን እኮ ነው የምንቸገረው ክርስቲያኖች።
እኛ በሮጥን መጠን አይደለም የምንጥለው፣ እግዚአብሔር ሲታገል ብቻ ነው የምንጥለው። እኛ አብዮት ስላስነሳን አይደለም የምናጠፋው፣ እግዚአብሔር በቃችሁ ሲል የማይፈልገውን ሰው ያጠፋል። እውነቱ ሸት የናንተ የፌስቡክ አብዮት፣ የናንተ የዩቲዩብ አብዮት፣ የናንተ የቲክቶክ አብዮት ሀገርን፣ መንግስትንም ቤተክርስቲያንንም አይነካትም። እውነት ልንገራችሁ፣ እግዚአብሔር በቃችሁ ሲል ግን ሁሉን ገለል ማድረግ ይችላል አይችልም? አዎ ይችላል። አይተናላ እንዴ? ዝም ብላችሁ አስቡ እንጂ በቤተ መቅደስ ውስጥ ለእግዚአብሔር አልመች ያለው ኤሊንና ልጆቹን እንዴት አድርጎ እግዚአብሔር ከመቅደሱ ገለል እንዳደረገ አታስታውስም? ምን አደከማችሁ? ከንጉሥ ዳዊት በፊት የነበረው ሳኦል እብድ መሪ ስለነበረ እግዚአብሔር እንዴት አድርጎ ሳኦልን ገሸሽ አድርጎ ዳዊትን እንደሾመ አታስታውሱም? ክርስቲያኖች መጽሐፍ የሚሰበክልን ቤተክርስቲያን የምታስተምረን ወንጌል የሚሰበከው ኦሪቱ አዲስ ኪዳኑ የሚነበበው እኛ እንድንማርበት ነው፣ እኛ እንድንገሰጽበት ነው። እንዲህ ይላል ቅዱስ ጳውሎስ ኩሎ ዘተጽፈ ለተግሳጸ ዘያነ ተጽፈ፣ የተጻፈ ሁሉ እኛን ለመገሰጽ እኛን ለማስተማር ተጽፏል። ክርስቲያኖች የተጻፈው ለትምህርት፣ የተጻፈው ለተግሳጽ፣ የተጻፈው እኛ ወደ እግዚአብሔር እንድንመለስ ከሱ ጋር እንድንተባበረን ነው። ማን ይመስገን? ክርስቲያኖች አስተውሉ። ስለዚህ ሄሮድስ ለስልጣኑ ስለሳሳ ከዕለት እስከ 2 ዓመት ያሉ ሕፃናትን በሕፃናት ደም ተጨማለቀ። ሄሮድስ እጆቹ በደም ቆሸሹ። ይሄ ሁሉ የ144,000 ሕፃናት ማለቅ መሰረታዊ ምክንያቱ ክርስቶስ ንጉስ መባሉ ነው። ምን መባሉ? ግን እኮ አላወቀም እንጂ ክርስቶስ ሳይወለድም ንጉስ ነው። ዓለም ሳይፈጠርም ንጉስ ነው። ዳዊት ብሎለት የለ መዝሙር 73 ቁጥር 10 ላይ እግዚአብሔር እሰ ንጉሥ ውእቱም ቅድመ ዓለም ወገብረ መድኃኒተ በማእከለ ምድር ብሎ ነግሮለታል እኮ። እሱ ንጉስ ነው ባይለው እግዚአብሔር የባህሪ አባቱ አብ አንግሶ ንጉስ አድርጎ ስልጣን ሰጥቶ ወደዚህ ዓለም ልኮታል። ክብር ለእሱ ይሁን ለኢየሱስ ክርስቶስ። ክርስቲያኖች አስተውሉ። የሱስ አካውተታይ አስሪሚዛ ካውተታ ግደና የሱስ አስካውተታይ ኢዛይ ሳኮ ኦኒ ካይዛስ ካውተታ የሱስ አስኢማናው ዳንዳየና የሱስ አይ ውሪ ወደ ዓለማይ መደተና በስንፈ የሱስ አይ ካው ዓለማይ መደተና በጎየካ ዓለማይ ውርሰድ ውሪን ኦሲ የሱስ ካውኮ ካውግዲሳ ኢ ካውተታይ ኢዛይ ሳቲን ኦና ፈካ እክዛ ካውተታይ የሱስ አስባዋ ቦንቾ ገላታይ ግዶይዛስ አው ክርስቲያኖች እሱ ንጉስ ስለሆነ ሄሮድስ ጨነቀው። መልአኩ መጣ ለዮሴፍ ነገረው። ኦ ዮሴፍ ወልደ ዳዊት የዳዊት ልጅ ዮሴፍ እሞ እና ሕፃኑንና እናቱን ይዘ ወደ ግብጽ ሽሽ አለው ትናንትና። ዛሬ ደግሞ የስደቱ ዘመን አበቃ። 3 ዓመት ከ6 ወር 44 ወራት ኢየሱስ ክርስቶስ ወደ ግብጽ ወረደ። ወዴት ወረደ? በጣም ይገርመኛል። የድንግል ማርያም መከራዋ ይገርመኛል። የክርስቶስ ፍቅሩ ይገርመኛል። ሄሮድስን ሊያድን ቢመጣ ሄሮድስ አሳደደው። ሰውን ሊያድን ቢመጣ ሰው አሳደደው። ዛሬም ብዙ ሰዎች አሉ እግዚአብሔር ለማዳን ወደ ከተማቸው ሲመጣ ከተማውን የሚገፉ፣ ታቦቱን የሚገፉ፣ መቅደሱን የሚገፉ። እግዚአብሔር ይመስገን እድሜ ያበደራችሁ ደጋጋ አባቶች ስላላችሁ፣ የእናንተን ምክር የሚሰሙ መሪዎች ስላሉ ከተማዋ ከመከራ ጸንታ ትኖራለች። ክብር ለእግዚአብሔር ይሁን። ኧረ አመስግኑ እግዚአብሔርን። ደጋጋ አባቶች ስላላችሁ፣ ቅን አባቶች ስላላችሁ፣ እግዚአብሔርን የመፍራት ጸጋ የተሰጣችሁ አባቶች ስላላችሁ፣ አቅጣጫ ሲቀየር ስሜት ሲበላሽ ገብታችሁ ነገስታቱን ባለስልጣናቱን የመቆጣት የመገሰጽ አቅም ስላላችሁ እናንተን የሚያዳምጥ መሪ በማግኘታችሁ ራሱ እንኳን ደስ አላችሁ። ኧረ ልሎና አመስግኑ። ይገርመኛል። የጋሙ ጎፋ ላይ ያሉ ባለስልጣናት ሽማግሌ የሚያዳምጡ ሽማግሌ የሚያከብሩ ባለስልጣናት ናቸው። አቅጣጫ ሲጠፋ ሀገር ሊተራመስ ሲዘጋጅ ሽማግሌ ሰብስበው የሚመካከሩ ናቸው ባለስልጣኖቻችን። ኧረ ክፉ አይንካቸው፣ አመስግኗቸው በደንብ አድርጋችሁ። የሰይጣን አይን ክፉ አይን አያቸው እንዴ! ክፉ አይን አያቸው። እስኪ ሁላችሁም ክፉ አይን በሉ። አያቸው። የሚያዳምጡን የሚሰሙን። ሄሮድስ ግን ማንንም መስማት አልፈለገም። ማንንም ማዳመጥ አልፈለገም።
ከዕለት እስከ 2 ዓመት ያሉ ሕፃናትን በሰይፍ ሊያስቀላቸው ጀመር። ድንግል ማርያም ልጇን በጀርባዋ አዘለችና እንጀራ ተሸክማ ምን ተሸክማ? አቤት እንጀራ ተሸክማ ድንግል ማርያም ወላዲተ አምላክ እንጀራ ተሸክማ ጠማት እኮ ውሃ ጠማት። የሕይወት ውሃ ምንጭ የሆነ አፍላጋትን የፈጠረ ባህር የሱ የሆነችን ጌታ ክርስቶስን ወልዳ በጀርባዋ አዝላ ውሃ ተጠማች። እናንተ እስራኤላውያን በምድረ በዳ የፀሐሩ ሐሩር እንዳያቃጥላቸው ደመና የተከለላቸውን ጌታ ተሸክማ ድንግል ማርያም የፀሐዩ ግለት አቃጠላት። እናንተ ምን አይነት መከራ ነው ሄሮድስ ያመጣባቸው? ተሰደደች ድንግል ማርያም 3 ዓመት ከ6 ወር ወይም 42 ወራት በግብጽ በረሃ በግብጽ ምድር ስትንከራተት ቆየች። ስለምን ቢሉ 2 እና 3 መሰረታዊ ነገሮችን እናያለን ክርስቲያኖች። አንደኛውና የመጀመሪያው በትንቢተ ኢሳይያስ ምዕራፍ 19 ቁጥር 1 ላይ የተጻፈ የእግዚአብሔር ቃል ነው። ቃሉን አነብላችኋለሁ፣ ሁላችሁም በማስተዋል ታዳምጣላችሁ። ኦርቶዶክሳውያን ክርስቲያኖች በተለይ ቅዱስ ኢሳይያስ በዚህ በትንቢተ ኢሳይያስ ምዕራፍ 49 ላይ ምዕራፍ 19 ቁጥር 1 ላይ ያለውን ቃል ስታነቡ ወይም ስታደምጡት እያንዳንዳችሁ ከልባችሁ ጋር ሆናችሁ የምታዩትና የምታስቡት መሰረታዊ ጉዳዮችን ማየት እንችላለን። ምዕራፍ 19 ቁጥር 1 ስለ ግብጽ የተነገረ ሸክም ይላል። ስለምን አልኳችሁ? ምን የተባለ የተነገረ ሸክም ይልና እንዲህ ይላል፣ እነሆ እግዚአብሔር በፈጣን ደመና እየበረረ ወደ ግብጽ ይመጣል አለ። ፈጣን ደመና የተባለችው አምላክ ወላዲተ አምላክ ድንግል ማርያም ናት። በሷ ጀርባ ሆኖ ወደ ግብጽ መውረዱን ለማሳየት ፈጣን ደመና አላት። ምክንያቱም ሊቁ እንዲህ ብሏታል፣ አንቲ ዘበአማን ደመና ብሏታል። እውነተኛይቱ ደመና ዝናብ የሌለብሽ ሳይሆን ማየ ዝናብ ክርስቶስን አዝለሽ የተሰደሽ እውነተኛይቱ ደመና ድንግል ማርያም ናት። ክብር ለወላዲተ አምላክ ይሁን። ክርስቲያኖች ይመጣል አለ። ቀጠለና እንዲህ አለ፣ የግብጽ ጣዖታት በፊቱ ይርዳሉ አለ። እስኪ ሁላችሁ ይህን ቃል በሉ፣ የግብጽ በሉ፣ ድገሙት። ጣዖታት በፊቱ ይርዳሉ። የተሸከመችው ሕፃን የያዘችው ሕፃን ወደ ግብጽ ሲገባ የግብጽ ጣዖታት በፊቱ ይረዳሉ፣ ይንቀጠቀጣሉ። እንኳን ጣዖታት መላእክት እኮ ፈቅዶላቸው ነው የሚቆሙት። ይፈራሉ፣ ይንቀጠቀጣሉ እኮ ክርስቲያኖች። ነቅዱስ ገብርኤል፣ ነቅዱስ ሚካኤል፣ ነቅዱስ ሩፋኤል 7ቱ ሊቃነ መላእክት 99ኙ ነገደ መላእክት በየነገዳቸው በየክብራቸው በየስልጣናቸው በየስፍራቸው ይረዳሉ፣ ይንቀጠቀጣሉ። ግን ጣዖታትን የሚያንቀጠቅጠው ጣዖታትን የሚሰባብረው የእግዚአብሔር ልጅ ድንግል ማርያም ልጅ ኢየሱስ ክርስቶስ ወደ ግብጽ ወረደ። ክብር ለእሱ ይሁን። ጣዖታትን ሊያጠፋ ወረደ። ዛሬም የሰማችሁ ነው። ኢየሱስ ክርስቶስ ሊመጣላት ያስፈልጋል። ስልጣን የሚባል ጣዖት እያሳበዳት ነው። ገንዘብ የሚባል ጣዖት እያሳበዳት ነው። እውነት ውሸት? ገንዘብ የሚባል ጣዖት፣ ውበት የሚባል ጣዖት፣ ስልጣን የሚባል ጣዖት እያሳበዳት ነው። ዛሬም ክርስቶስ ይምጣ። ይሄ በልባችን ያለውን የገንዘብ ወዳጅነት ምን ጣዖት ይስበርልን። አራሜን በሉ። እርስ በርሳችን ስንተራረድና ሴራ ስንሰራራ አይጥገንዘን ስንጥል የምናድረው እኮ እኛ ለገንዘብ ብለን ነው። እውነት ውሸት? ህሊናችንን መድኃኔዓለም ይፈውሰው። ክርስቲያኖች እባካችሁ፣ ክርስቲያን ከዚህ ሁሉ ነፃ መሆን አለበት። ክርስቲያኖች ናችሁ እናንተ፣ የድንግል ማርያም ልጆች ናችሁ፣ የኢየሱስ ክርስቶስ ልጆች ናችሁ። እኛ ኢየሱስ ክርስቶስን እንደሌሎቹ በመጮህ አይደለም እኮ የምናቀው፣ በመኖር ነው ክርስቶስን የምናቀው። ከቃሉ ጋር ናችሁ? በመኖር በመጮህ አይደለም የምናቀው። ጊዜ እድል ስለተሰጠ በመጮህ አይደለም እኛ ክርስቶስን የምናውቀው። ክርስቶስን የምናውቀው በልባችን በአገልግሎታችን። ታቦቱ ክርስቶስን ይሰብካል። እናንተ መስቀሉ ክርስቶስን ይሰብካል። ኧረ ክብር ለኢየሱስ ክርስቶስ ይሁን። አዎ ቀጠለ። አሁንም ኢሳይያስ እንዲህ አለ፣ በፊቱ ይርዳሉ አለ። የግብጽ ልብ ውስጥ የግብጽ ልቦችም በውስጣቸው ይቀልጣሉ። ግብፃውያንም በብዙ ድካም ይደክማሉ።
ሰው በባልንጀራው ተማምኖ ከመንግስት ላይ እርስ በርሱ በፈተና ውስጥ ይሆናል እያለ ስለ ግብጽ ጣዖታት የክርስቶስ ወደ ግብጽ መውረድ የግብጽ ጣዖታትን ቀጥቅጦ ለመጣል ነው። ለዚህ ነው ሊቁ ታላቁ አባ ጽጌ ድንግል በሚገርም ሁኔታ እንዲህ ብሎ ይገልጠዋል። የክርስቶስን ወደ ኢየሩሳሌም ወይ ወደ ግብጽ መውረድ ሲናገር እነሆ በበትሩ ቀጥቅጦ ሰባበረ ብሎ ይገልጠዋል። ክብር ምስጋና ለእግዚአብሔር። ቀጥቅጦ ሰባበራቸው። አስተውሉ። ይሄ ብቻ አይደለም። ቅዱስ ሶሎሞን በመኃልየ ዘሰሎሞን የግብጽ የ3 ዓመት ከ6 ወር ወይም የ42 ወራት ቆይታ ሲያበቃ መልአኩ ሕፃኑንና እናቱን ይዘህ ወዴት ተመለስ? አቤት ሂድ ነው እንጂ ወደ ግብጽ። አሁን ወደ ማን ተመለስ? ወደ እስራኤል ተመለስ ሲለው ክርስቲያኖች ሶሎሞን ደግሞ ምን አለ መሰላችሁ? መኃልየ ዘሰሎሞን ምዕራፍ 7 ቁጥር 1 ላይ እንዲህ አለ፣ አንቺ ሱላማጢስ ሆይ ተመለሽ ይላታል። ተመለሽ ርግቤ ሆይ ተመለሽ ይላታል። አዎ ልትመለስ ጊዜው ደርሷል። መመለሻ ማረፊያ ቋም ነው። ክብር ምስጋና ለእግዚአብሔር። ደብረ ቁስቋም ነው ማረፊያ ስፍራዋ። ታዲያ በዚህ ዕለት ልክ ከግብጽ እየተመለሱ ደብረ ቁስቋም ሲደርሱ ማምላክ ወላዲተ አምላክ ድንግል ማርያም ከብዙ እጅ መንሻ ከብዙ ስጦታ ጋር ደብረ ቁስቋም ላይ ሲደርሱ ወረደ ወልድ እምዲበልልና ኢየሱስ ክርስቶስ በታቀበችው ከመላእክት ጋር በክብር በልዕልና ወረደ። እዛ ስፍራ ላይ የብርሃን አምድ ተተከለ። ክብር ምስጋና ለእግዚአብሔር ይሁን። ክርስቲያኖች ወላዲተ አምላክ ካለች ክርስቶስ አለ። ወላዲተ አምላክ ካለች ማን አለ? አረ ንገሩኝ። ክርስቶስ አለ፣ አዳኙ አለ፣ ንጉሡ አለ፣ ሕይወት የሚሰጠው አምላክ አለ። ክርስቲያኖች ድንግል ማርያም ካለች ብርሃን አለ። ማን አለ? ብርሃን አለ። ድንግል ማርያም ካለች መልካም መዓዛ አለ፣ ንጹህ ሽቶ አለ። ያው የአልባስጥሮስ ሽቶ ንጹህ ሽቶ አለ። ከድንግል ማርያም የተገኘው ሽቶ ኢየሱስ ክርስቶስ እኮ ነው። ክብር ምስጋና ለእግዚአብሔር እርሱ እኮ ነው። ለዚህ እኮ ነው ቅዳሴያችን ላይ ክርስቶስን እንዲህ እንለዋለን፣ እፍረት ምዑዝ ኢየሱስ ክርስቶስ፣ እውነተኛ መዓዛ ያለ አንተ ኢየሱስ ክርስቶስ ነህ እንለዋለን። ክብር ለወላዲተ አምላክ ይሁን። አዎ እውነተኛ መዓዛ ያለውን ክርስቶስን ወልዳ በደረቷ አቅፋ የተሰደደች ድንግል ማርያም ምን ያለች አልኳችሁ? የተሰደደች። በጣም ይገርመኛል። ክርስቶስ በዚህ ሐሳብ ውስጥ በጣም የሚገርም ቅዱስ ታላቁ አባታችን ሊቁ አባ ጽጌ ድንግል የሚገርሙ መሰረታዊ ሐሳቦችን ይናገራል። እንዲህ ይላል፣ ምሕረ በዘባንኪ ወምሕረ በገቦኪ። ድንግል ማርያም አንድ ጊዜ በጀርባሽ አላት። አንድ ጊዜ በምንሽ? አንድ ጊዜ በጀርባሽ፣ አንድ ጊዜ በጎንሽ ይላትና ቀጥሎ እንዲህ ይላታል፣ ምሕረ በዘባንኪ ወምሕረ በገቦኪ። ማርያም ድንግል ይላታል። ማርያም ድንግል በአሲለ ሕፃን ደከምኪ፣ ልጅ በማዘን ሕፃኑን በመሸከም ደከምሽ ይላታል። እውነት ነው። እሷ ሰው ናት፣ ይደክማታል። አይደክማትም? ንገሩ፣ ይደክማታል አይደክማትም? አይ ይደክማታል። ሰው እኮ ናት። ያውም ልጅ መሸከም እንዴት ነው የሚደክመው? ያውም ክርስቲያኖች የዓመት ከ4 ወር ልጅ ነው ኢየሱስ ክርስቶስ በዛን ጊዜ። አስተውሉ። ትሸከመዋለች፣ አንዴ በጀርባዋ አንዴ ደግሞ በጎኗ ትሸከመዋለች። በአሲለ ሕፃን ደከምኪ ይላትና እንዲህ ይላል፣ ሶበኒ ያውር በእግሩ ከመጽርዮ ይበኪ አልቦን በለሰሎሜ ዘአስተባረኪ ለኪ ይላትና ወዮሴፍ አረጋዊ ይጸውር ስንቀኪ። ልብ አድርጊ። ሰሎሜም ድንግል ማርያምም ዮሴፍ ስንቅ በመሸከም አንድ ጊዜ ድንግል ማርያም በጎኗ አንድ ጊዜ ደግሞ በጀርባዋ እየተሸከመች ደከመች ድንግል ማርያም። በዚህ ሁሉ የመከራ ሕይወት ውስጥ ልታተርፍ የቻለችው ነገር ቢኖር አንድ ልጇን ነው። የሰማችሁ ነው። አንድ ልጇን ነው ያተረፈችው፣ ያውም ለዓለም የሚበቃ ልጅ። የሷ ብቻ አይደለም፣ ለዓለም የሚበቃ ልጅ። ለማን አልኳችሁ? ክርስቶስ ለሁላችን የሚበቃ ልጅ እኮ ነው።
የሷ ብቻ አይደለም የሁላችን ልጅ ነው። ለኛ ነው ከሰማይ የወረደው ከድንግል ማርያም የተወለደው። ለኛ ነው የተሰደደው። ለምን? እኛ ከገነት ተሰደን ነበርና የኛን ስደት ለመመለስ ክርስቶስ ተሰደደ። እኛ እኮ ተሰደን ነበር። የኛ ስደት ቀላል ዘመን አይደለም። 5500 ዘመን ተሰደን ነበር። የኛን ስደት ለመመለስ ክርስቶስ ተሰደደ። ለዚህ ነው ባለፈው ሳምንት ሊቃውንቱ ኢየሱስ ስዱድ ተስፋሆሙ ለስዱዳን፣ ኢየሱስ ግፉ ምስካዮሙ ለግፉአን፣ ለሚገፉት ለሚሰደዱት ተስፋ ኢየሱስ ክርስቶስ ክብር ምስጋና ለእሱ ይሁንለት። ከዛ ቀጠለ። ይሄ ሁሉ የመከራ ዘመን አለፈ። እማ አምላክ ወላዲተ አምላክ ድንግል ማርያም መልአኩ እንደተናገረው ሕፃኑንና እናቱን ይዘ ወደ እስራኤል ተመለስ እንደተባለው ድንግል ማርያም ታዲያ ሊቃውንቱ ሁሉ ሲያልቅ ሁሉ የመከራ ጊዜ ሲያልፍ አብረሂ ጽዮን አብረሂ አሉ። እውነት ነው። ድንግል ማርያም አብሪ፣ ኢየሩሳሌም ሆይ አብሪ። ለምን? እስመናሁ ንጉሥኪ በጽሐ፣ እውነተኛው ንጉሥሽ እውነተኛው ሰላምሽ ኢየሱስ ክርስቶስ መጥቷልና ተመልሷልና ጽዮን ሆይ እስራኤል ሆይ አብሪ አሏት። ክብር ምስጋና ለእግዚአብሔር። አብሪ። ይገርመኛል። ቅዱስ ሊቁ ቅዱስ ያሬድ ወዳጄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጸናችው ብዙ ሊቃውንት ተምረው ደክመው ብሉያት ከአዲሳት ይተረጉማሉ፣ የተነትናሉ። ቅዱስ ያሬድ ግን ሳይማር በመንፈስ ቅዱስ ቤተክርስቲያኗን አጽንቷት ይኖራል። ኧረ በረከቱ ለሁላችንም ይድረሰን። ችግሩ የቅዱስ ያሬድ ዜማ የተማርን ሰዎች ምልክቱ ላይ እንጣላለን። ችግር እኮ ነው እሱ። አልገባንም እኮ ጸናጽሉ ወደቀ ተሰበረ እያልን እንጣላለን። የድጓ አንዷ ምልክት ወደቀች ብለን እንጣላለን። ውስጡ ያለው ሚስጥር ግን አገር ይፈውሳል። ውስጡ ያለው ቃል ግን ሕይወት ይሆናል። ታዲያ እንዲህ አለ ታላቁ ሊቅ ቅዱስ አባታችን ቅዱስ ያሬድ እንዲህ አለ። ማምላክ ወላዲተ አምላክ ድንግል ማርያምን ሲያመሰግናት ንኢ ርግብየ ኩለንታኪ ሰናይ ይላል። ርግብየ እናቴ ድንግል ማርያም ሁለመናሽ ያማረ ወደ እኔ ነው ያላት። ኧረ ክብር ለድንግል ማርያም። አዎ ኩለንታኪ ሰናይ ብሎ አያቆምም። ጸምር ጻዕዳ ይላታል። ቀጥሎ ደግሞ ይቀጥልና እንዲህ ይላል እንተ አልባቲ ርሳት፣ በደል ርኩሰት አደፍ ጉድፍ የለብሽም ይላታል። አደፍ ጉድፍ ነውር ነቀፋ የለብሽም ይላታል። ኧረ ክብር ለወላዲተ አምላክ። ነውር ነቀፋ የለባትም። ይቀጥላል እንደገና እንተ መና ያለብሽ መሶበ ወርቅ ነሽ ይላታል። ምን ያለብሽ? ኧረ በማርያም ንገሩኝ። ድገሙት። ብዙ መሶበ ወርቆች ከተማችን ላይ ይሰፋሉ፣ ያምራሉ፣ ግን ህብስት የሌለባቸው መሶበ ወርቆች ናቸው። በየቤቱ የሚቀመጡ ብዙ መሶበ ወርቆች አሉ፣ ዕቃ የምናስቀምጥባቸው የተሻሉ ዕቃዎችን የምናስቀምጥባቸው። ግን ድንግል ማርያም ንጉሥ ክርስቶስ ያደረባት እውነተኛ መና ክርስቶስ የተገለጠባት እውነተኛ የመናው መሶበ ወርቅ ድንግል ማርያም ናት። ክብር ለወላዲተ አምላክ ይሁን። ቀጠለ ቅዱስ ያሬድ በትረ አሮን እንተ ሰረጸት አላት። እውነተኛ በትር አብበሽ ለምልመሽ የተገኘሽ በትር ነሽ አላት። ታዲያ መጨረሻ ላይ ደግሞ ሶሎሞን በመኃልየ ዘሰሎሞን ምዕራፍ 4 ቁጥር 7 ላይ ወዳጄ ሆይ አላት ድንግል ማርያምን ሁለንተናሽ ውብ ነው አላት። እስኪ ሁላችሁ በሉ ወዳጄ ሆይ በሉ። ኧረ ድገሙ። ሁለንተናሽ ውብ ነው፣ ነውር የለብሽም አላት። ክብር ለወላዲተ አምላክ። ነውር የሌለባት ድንግል፣ ነውር የሌለባት ማምላክ ወላዲተ አምላክ ድንግል ማርያም ከሰማይ የወረደው ልጇን ይዛ ወደ ግብጽ ተሰደደች። ከሰማይ የወረደው ልጇን ይዛ በደረቷ ታቅፋ በጀርባዋ አዝላ ብዙ መከራ እየተቀበለች የግብጽ ደረጃዎችን ሁሉ ዞረች። በጣም የሚገርመው ማምላክ ግብጽ ላይ ብቻ አይደለም ኢትዮጵያም ላይ ተገልጣለች ከልጇ ጋር። በዚያ የስደት ዘመን ልጇ ኢየሱስ ክርስቶስ ኢትዮጵያን ረገጠና እንዲህ አለ የአስራት ሀገርሽ ናት ብሎ ኢትዮጵያን ለድንግል ማርያም ሰጣት። ክብር ምስጋና ለእግዚአብሔር ይሁን። እናንተ ተረት ይመስላችኋል።
ዘመን ሲለወጥ ጊዜ ሲያልፍ እውነቱ ይደርስብናል፣ እንደርስበታለን። እድሜ ከሰጠን እናየዋለን። ኢትዮጵያ ወደድንም ጠላንም የበረከት ሀገር ናት፣ የዳቦ ቅርጫት ናት። ይመስላችኋል ዛሬ ፈተናው ችግሩ ስቃዩ ቢበዛ አንድ ሴት ለመውለድ ስትቃረብ እንደምታምጠው ኢትዮጵያ ምጧ በስቶ መከራዋ በስቶ ሊሆን ይችላል። ግን አንድ ቀን ወልዳ ትገላገልና ኢትዮጵያም ትፈወሳለች፣ እኛም ነፃ እንወጣለን። ማን ይመስገን? ክብር ምስጋና። ተስፈኞቹ ክርስቲያኖች አታጉረምርሙ፣ አታጉረምርሙ። ተስፈኞቹ ከሁሉም የሚበልጥ ማን አለ? እግዚአብሔር አለ የምትሉ እጃችሁን አሳዩኝ። በማርያም አለ የለም? በዚህ ሰማይ ማን አለ? የፈጠረን ማን አለ? ሳታቋርጡ ለ3 ሰከንድ እኩል ቿ እያደረጋችሁ አመስግኑት፣ እልልታ ጨምሩበት። አለ እግዚአብሔር አለ። እናንተ እንደተራብን አንቀርም እንበላለን። እናንተ እንደተራቆትን አንቀርም እንለብሳለን። እናንተ ድሆች ተብለን አንቀርም። ክርስቶስ በበረከት ያጥለቀልቀናል። የበረከት አምላክ ነው ክርስቶስ። ይሁንለት ለኢየሱስ ክርስቶስ። ኢየሱስ ክርስቶስ ድንግል ማርያምን ይዞ ለምን ተሰደደ የሚለውን 7 ነገሮችን አያሳያችሁና ትምህርቴን እጠቀልላለሁ። አንደኛው ትንቢት ለመፈጸም ነው። ምን ለመፈጸም? ድገሙልኝ። ትንቢት ለመፈጸም ነው። ሁለተኛው አባቶች እስራኤላውያን ተሰደው ነበርና እሱም በድንግል ማርያም ምክንያት እስራኤላዊ ስለሆነ ተሰዶ ለመመለስ ወደ ግብጽ ተሰደደ። ሁለተኛው እሱ ነው። ሶስተኛው ልብ አድርጉ፣ ቅድም ያልኳችሁ ነው። የግብጽ ጣዖታትን ሊያጠፋ ወዴት ወረደ? ወደ ግብጽ ወረደ። ሌላው በኪደተ እግሩ ገዳማተ ግብጽና ገዳማተ ኢትዮጵያ ለመቀደስ ወደ ግብጽ ወረደ። ሌላው ፍጹም ሰው መሆኑን ለማጠየቅ ተሰደደ። ፍጹም ምን? ሰው መሆኑን ለማጠየቅ። አምላክ ነው እኮ። ሄሮድስን አጥፍቶ መኖር አይችልም? ይችላል። ክርስቲያኖች በሃይማኖታችሁ ምክንያት ፈተና ሲመጣባችሁ መሰደዳችሁን እንደ ደስታ ቆጠሩት እንጂ አታልቅሱ። እንዴት ታለቅሳላችሁ? ሰው እንዴት ያለቅሳል? እኔ ይገርመኛል። ቲክቶከሮቹ ያስቁኛል። ለምንድን ነው አባቶቻችንን የምንሰድበው? ጳጳሳት ከሌሉ ቤተክርስቲያን ቢባርክልን የለም። ለምንድን ነው አባቶቻችንን የምንሰድባቸው ብሎ ተናገረ። መሞት እኮ ግድ ነው። እናንተ ያሰርከው ማህተም ልትሾምበት ነው ወይስ ልትሞትበት ነው? ንገሩኝ። በቃ ግድ ነው። ጊዜው ከደረሰ እንዲህ እያልን እንቀጥላለን። ክርስትና ግን አትጠፋም። እውነት ውሸት? በቃ እኮ ይቀጥላል። ክርስትና ህይወት እንደዚህ ነው። ቅዱስ ቂርቆስ ሕፃኑ ተገደለ ብለህ አስተምረህ ሕፃኑ መሞቱ ለአንተ እንዴት ነው እንግዳ የሚሆንብህ? በተለይማ እድለኞች ናቸው እነዛ ሕፃናት በሃይማኖታቸው በክርስትናቸው ልክ ሞተው ከሆነ እርግጠኛ ሆኜ ነግራቸዋለሁ። ልክ እንደ በቀኝ እንደተሰቀደ ወንበዴ ቀድመው ነው ገነት የሚገቡት። ክብር ለነሱ ይሁን። እነሱ ሰማዕታት ናቸው። አንተም ሰማዕትነት ልትቀበል ጊዜው ከሆነ የክርስትና በመልፈስፈስ አይደለም። የክርስትና መከራ ለመቀበል በመወሰን ነው። ምን ማለት ነው? ምን ማለት ነው? መተቸት ምን ማለት ነው? በቃ እኔን እግዚአብሔር ለመንፈሳዊ ክብር ከመረጠኝ ከዚህ ሲሄድ ይውሰደኝ። ምን ችግር አለ? ለጸጋው ከመረጠኝ ለክብሩ ከመረጠኝ እናንተስ እንደዛ አይደል የምትሉት ነው ወይስ ሌላ አማራጭ አላችሁ? አማራጭ አላችሁ? ከመጣ መከራው ማምለጥ ይቻላል። በቃ እኮ ክርስትና ይሄ ነው። አታጉረምርሙ፣ አትጩሁ። ሲሆን በር ዘግታችሁ ጸልዩ። የሐዋርያት ዘመን መከራ እኮ ያለፈው በመንጫጫት ሳይሆን በር በዘግተው በመጸለይ ነው። እውነት ውሸት? የግድ እኮ የአባቶች አዋጅ አያስፈልግም። 10 ክርስቲያን ካለ 10 ከተማ ማደን ይችላል። እውነት ውሸት? አይቻልም? አይቻልም ወይ? ይቻላል። 10 ክርስቲያን ካለ የግድ የጳጳሳት ጾም የጽንሳ አዋጅ እኮ አያስፈልግም። አንተ ማህሌት በርህን ዘግተህ ሱባኤን ከያዝ እያንዳንዱ ክርስቲያን ስለሚፈሰው ደም ካለቀሰ እግዚአብሔር ደሙን ማስቆም ይችላል አይችልም? ለምንድን ነው ከባለስልጣናቱ ጋር የምትተዋቸው? እነሱም የራሳቸውን የፖለቲካ ስራ ይዙ፣ እኛ ግን የጽድቁን ስራ እንኑርበት። መቼኛ ኖርንበት? አልኖርንበትም እኮ ክርስቲያኖች። ማምላክ ወላዲተ አምላክ ድንግል ማርያም ወደ ግብጽ ተሰዳ ልጇን ይዛ እንደተመለሰች እኛም ከተሰደድንበት የኃጢአት ሐሳብ እንድንመለስ መድኃኔዓለም ሁላችንንም በቸርነቱ ይርዳል።
ልጇን ታቅፋ ወደ ግብጽ ወርዳ ልጇን ታቅፋ ዛሬ በደብረ ቁስቋም ልጇን ይዛ ተገኘች። ደብረ ቁስቋም ክርስቶስና ድንግል ማርያም ያረፉበት የበረከት ስፍራ ስለሆነ ከ400 ዓመት በኋላ ድንግል ማርያምና ቅዱስ ኢየሱስ ክርስቶስ ሶሎሜና ዮሴፍ ካረፉበት በኋላ ከ400 ዓመት በኋላ ታላቅ የሆነ ቤተ መቅደስ በዛ ስፍራ ላይ ተሰርቶበታል። ክብር ምስጋና ለእግዚአብሔር ይሁን። ስለዚህ መጽሐፍ ለዚህ ነው ሪክዎ ለኃጥእ አለ ቅዱስ ዳዊት መዝሙረ ዳዊት መዝሙር 36 ላይ ሪክዎ ለኃጥእ አቤ ወተለዓለ ከመዓርዘ ሊባኖስ። እንዴት ይገርመኛል! ይሄ ጥቅስ ይገርመኛል። ኃጢአተኛን ሰው እንደ ዝግባ ዛፍ ለምልሞ አብቦ አየሁት ይልና ወሶበ እገብህ ኃጣልክዎ አጣሁበት፣ ፍሬ ላገኝበት ገባው፣ ግን ፍሬ አጣሁበት። ብዙ ሰዎች ልብስ ብቻ ሆነው ፍሬ ያጣንባቸው ሰዎች አሉ። ብዙ ሰዎች ስልጣን ብቻ ኖሯቸው ዳኝነት መስጠት ፍትህ መስጠት ያቃታቸው ብዙ ሰዎች አሉ፣ ፍሬ የሌላቸው። የሰማችሁ ነው። ሀብት አላቸው ብለን ስንቀርባቸው ሀብት ኑሯቸው ይጠቅሙናል ይጠቀማሉ ብለን ስናስባቸው ሀብታቸው ለራሳቸው ያልጠቀማቸው ብዙ ባለ ሀብቶች አሉ። እውነት ውሸት? ኃጢአተኛ ሰው አለ ሪክዎ ለኃጥእ ከፍ ከፍ ብሎ አቤ ወተለዓለ ከመዓርዘ ሊባኖስ ከዊኖ ወሶበ እገብህ ኃጣክዎ። ከዛስ ምንድነው? ሐሰስኩ ወይረከብኩ መካኖ ፈለኩት አለ ማረፊያና መኖሪያውን እንኳን አላገኘሁትም አለ። ክርስቲያኖች ስንፈለግ የምንገኝበት ስፍራ ይኖረን። አሜን በሉ። ስንፈለግ በሉ የምንገኝበት ስፍራ ይኑረን። ይሄ ስፍራ ደግሞ መቅደሳችን ነው። ማን ይመስገን? ስንፈለግ። ማን ሲፈልገን? ባካችሁ እግዚአብሔር ሲፈልገን ድራፍት ብርጭቆ አንቀን እንዳንገኝ፣ እግዚአብሔር ሲፈልገን መሸታ ቤት እንዳያገኘን፣ እግዚአብሔር ሲፈልገን ዝሙት መንደር ውስጥ እንዳያገኘን፣ እግዚአብሔር ሲፈልገን ክርስቲያኖች አጉል ስፍራ ላይ እንዳያገኘን፣ ለዚህ በቤቱ እንድንገኝ ማን ይርዳን? ዛሬ የተገኛችሁ እድለኛ ናችሁ። የድንግል ማርያም የቁስቋም ማርያም የማምላክ የወላዲተ አምላክ የክርስቶስ በረከት ደርሷችኋል። ለእልል በሉና አመስግኑ። እድለኞች ናችሁ። ስለዚህ እግዚአብሔር ሲፈልገን ቤት እንገኝ። በመቅደሱ በሉ እስኪ ቤት እንገኝ። እዛ በመቅደሱ ውስጥ እንገኝ። ማን ያየናል? ድራፍት ስፍራ አለ ክርስቶስ? ንገሩኝ። መሸታ ቤት አለ? የለም። ያለው የት ነው? ዛሬ ማታ ጉባኤ አለ አይደል? ነገስ ቀን ስንት ነው? እስኪ ሁላችሁም በዓሉ የማን ነው? ማርያምን አይሰማም? ኧረ አልሰማው። ድንግልን አልሰማው። እስኪ ሴቶቹ ዝም በሉና ወንዶቹ ብቻ በሉ። ነገ የማን በዓል? ኧረ ድገሙት። ሴቶች አደራ ተዘጋጁ። ነገ የማን በዓል? አቤት። እስኪ ሥላሴን የምትወዱ እጃችሁን ከፍ አድርጉና አሳዩ። አጀብጅቡ እንደግድሙ። ማን ይመስል? ስንት ነው? የማን በዓል ነው? የት እንገናኝ? ዛሬ ምንድን ነው? ቁስቋም ማለት ነገ የማን ነው? በዓሉ የማን ነው? ስለዚህ እስኪ ነገ እገኛለሁ ሥላሴ እርዳኝ የምትሉ እጃችሁን አሳዩኝ። እኔም ስላለው አብረን እዚህ ነው የምናከብረው። ቸብ 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 አድርጉና መስገድ እልልታ ጨምሩበታ። ስለዚህ ነገ ሁላችንም እዛም ብትሄዱ ጊዮርጊስ ነው፣ አምደ መበለት ነው። የመበለቲቱን ቤት አምድ ያለመለመበት ትልቅ በዓል ነው፣ እውነት ነው። ነገር ግን ምን አለበት ባለቤቱ ሥላሴ ጋር ብናከብር አብረን ደስ አይልም? ስለዚህ አበባችንን ይዘን በዓላችንን ነገ እዚህ ነው የምናከብረው። ቅድስት ሥላሴ በበረከት በሕይወት በጤና ይጠብቁን። እልል በሉና እግዚአብሔርን አመስግኑ። እግዚአብሔር ይስጥልን። ትምህርቴን ጨርሻለሁ። የማታ ሰው ይበለን።